ሀይ እንዴት ናችሁ? ይሄ ጎሮ ሰሚት አዲስ የተሰራ ፓርክ ነው። ከሰሚት አደባባይ እስከ ጎሮ የሚወስደው መንገድ ማለት ነው። ገብርኤል ቤተክርስቲያን በተለምዶ ስሙ እንደዛ ተብሎ ነው መሰለኝ የሚጠራው፣ ግን እርግጠኛ አይደለሁም። እና ይሄ የፐብሊክ ነው፣ መግቢያ በነፃ ነው። ማንበብ የምትፈልጉ ጸጥታ የሚያስደስታችሁ እንዲሁ ሃይላይት ብቻ ነው ላሳያችሁ የቀረጽኩት። በደንብ ብዙ ዞር ዞር ብዬ ውስጡን አላየሁትም፣ ምክንያቱም በጣም ሰፊ ነው። ከአንዱ ጫፍ እስከ አንዱ ጫፍ ለመድረስ ቢያንስ 4 ኪሎ ሜትር ይሆናል ብዬ አስባለሁ። ከመንገድ እስከ መንገድ ነው። ብዙ መግቢያዎች አሉት። በፀሐይ እንደዚህ ነው፣ በጣም ነው የሚያምረው። ጸጥ ያለ ነው። በቃ ናቹራል ነገር የምትወዱ ሰዎች በተለይ ትደሰታላችሁ። መታችሁ ጎብኙ። መግቢያ በነፃ ነው። ካፌዎች አሉ በየቦታው፣ ግን ስራ አልጀመሩም። በቅርቡ ስራ ይጀምራሉ ብዬ አስባለሁ። ትወዱታላችሁ። መታችሁ ጎብኙት። በደንብ ዞር ዞር ብዬ ደግሞ ላሳያችሁ ሞክራለሁ በቻልኩኝ መጠን። እስከ ቪዲዮ መጨረሻ ብታዩ ደስ ይለኛል። ቮይስ ኦቨር ያረኩት ያኔ ስቀርጽ ቪዲዮ ላይ ድምጽ ስላላስገባኝ ነው። ሶሪ ለቮይስ ኦቨር። ያው እንዲሁ በምስል ብቻ ከማሳያችሁ ብዬ ነው ቮይስ ኦቨር ያደረኩት። ሌላ ቀን በደንብ ዲፕ ሄጄ ቭሎግ ሰርቼ አሳያችኋለሁ። ይሄ ሃይላይት ነው። ብዙ መግቢያዎች አሉት። ከጎሮ እስከ ሰሚት የሚወስደው መንገድ ላይ ነው፣ ወይ ደግሞ ከሰሚት አደባባይ እስከ ጎሮ መብራት የሚወስደው ነው። ከፔፕሲ ተነስቶ ማለት ነው። መሻገሪያ ድልድይ በዚህ በኩል አለ። መሀል ላይ ወንዝ አለ። ወንዝ ፍሳሽ ማለት ነው። እንደ ወንዝ ነገር የልጆች መጫወቻ አለው። እግር ኳስ መጫወቻ አለው። በጣም ብዙ ደስ የሚሉ ነገሮች አሉት። ከላይ እንደምታዩት ድልድዩ ከላይ መኪኖች ያልፋሉ። እሱ ራሱ የመኪናው ድምጽ ራሱ ሌላ ውበት ነው የሚሰጠው። በዛፎቹ ስር ደግሞ ያሉ ንፋሱ ደስ ይላል። በቀሉ ነገር ናቹራል ነው። እዚህ ጋር ብዙ ልጆች ቲክቶክ ቪዲዮ እየሰሩ ነው። እንዳይገቡብኝ ብዬ ነው ወደ ሰማይ ያረኩት። ይቅርታ፣ ያው እነሱም ፍቃደኛ ስላልሆኑ ቢገባም ዛፎች አዳዲስ ዛፎች ናቸው የተተከሉት። እነዚህ ደግሞ ዛፎች ደግሞ ሲያድጉ በኋላ ላይ የተለየ ሌላ ውበት ነው የሚሰጠው። እዛ ተራራ ላይ ካፌዎች አሉ። እዛ ላይ ያለው ቪው ራሱ ሌላ ውበት ነው። እዚህ ጋር የሚያልፉ መኪኖች አሉ። እዚህ ጋር በየቦታው ወንበሮች አሉ። ሰው እየሄደ መንገድ ላይ እየሄደ እዛ ጋር ከታክሲ ወርዶ እዚህ ጋር መጥቶ እረፍት ያደርጋል ማለት ነው። በነፃ ገብቶ ክፍያ የለውም። መግቢያው በነፃ ነው። እዚህ ጋር ወረቀት መጣል፣ ሶፍት መጣል፣ ቆሻሻ ምናምን መጣል ከ2000 እስከ 3000 ብር ያስቀጣል። ይሄን አውቃችሁ እንድትመጡ። ከረሜላ ምን ማስቲካ ይዛችሁ የምትመጡ ሰዎች በዛውም የምትጥሉበትን እቃ ይዛችሁ እንድትመጡ ከወዲሁ አሳስባችኋለሁ። ባጭሩ ይህንን ይመስላል። የቀረውን ደግሞ እናንተ እዩት በምስል። ቴንኪዩ። ሰብስክራይብ፣ ላይክ ማድረግ ደግሞ እንዳትረሱ። አመሰግናለሁ።